በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራው ተስውል ለጥር በዛቲ ዕለት ተስካረ በዓለ ልደቱ ለእግዚእነ ኢየሱስ ክርስቶስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 29 በዚች ቀን ከድንግል እመቤታችን ማርያም ጌታችን ኢየሱስ ክርስቶስ የተወለደበት የበዓሉ መታሰቢያ ነው። ለእርሱም ክብር ምስጋና ይሁን፣ ይቅርታውና ቸርነቱ በላያችን ይሁን ለዘላለሙ አሜን። ሰላም ለልደትከ ዘማኅቶተ ጽልመት ስኑ ወጤና ዓለም ብርሃኑ ወመንፈሰ ከሐድስ እግዚኦ ለገብርከ ውስተ ርእሳኑ ዕውራኒ ነኒ ለእዴ ከኪኑ ሰበነፋ ሂኮሙ አኮኑ አይዋፈኮኑ። በዚች ቀን የስሟ ትርጓሜ መጻተኛ የሆነ የከበረች አክሳኒ አረፈች። እርሷም ከሮሚ አገር ለከበሩ ሰዎች ልጅ ናት። ወላጆቿም ከእርሷ በቀር ልጅ የላቸውም። እርሷም የምትጋደል ሆነች። በቀንና በሌሊትም ትጾማለች፣ ትጸልያለች። በሮሚ አገር ወዳለ የደናግል ገዳም በመሄድ ከእሳቸው ጋር ታገለግላለች። ከአባቷ ቤት የሚያመጡላትን ምግብ ለድሆችና ለምስኪኖች ሰጥታ እርሷ ከደናግል ምግብ ትመገባለች። የደናግል መነኮሳያትንም ገድላ ዘውትራ ታነባለች። ከእሳቸውም ጋር ያደርጋት ዘንድ እግዚአብሔርን አብዝታ ትለምን ነበር። ከዚህም በኋላ ወላጆቿ ሊያጋቧት አስበው ከሮሚ ሀገር ታላላቆች ለአንዱ አጯት። የወርቅ ልብሶችን ከወርቅና ከብር የተሰሩ የከበሩ ሽልማቶችንና ጌጦችንም አዘጋጁላት። የጋብቻውም ቀን ሲደርስ እናቷ እናቴ ወይ በምታጋቡኝ ጊዜ ወደ ደናግሉ መሄድ አይቻለኝም። እኔ ዛሬ ሄጄ በረከታቸውን ተቀብዬ ሰላምታ ሰጥቻቸው ፈጥኜ መመለስሻለሁ አለቻት። እናቷም የነገስታት የሆነ የወርቅ ልብሶችን አልብሳ ሴቶች አገልጋዮችን ከእርሷ ጋር አድርጋ አሰናበተቻት። እርሷ ግን ወደ ባሕር ወደብ ተጉዛ መርከብንም አግኝታ ተሳፈረችና ወደ ቆጵሮች ደሴት ሄደች። ወደ ከበረ ኤጲፋኒዎስም ደርሳ ሐሳቧን ሁሉ አስረዳችው። የከበረ ኤጲፋኒዎስም ወደ እስክንድሪያ አገር ሰደዳት። ወደዚያም በደረሰች ጊዜ በሕልሟ የከበረ ሐዋርያ ጳውሎስ ተገልጾ ስሙን ነገራትና የምትሰራውን ሁሉ አስረተማራት። በማግስቱም ወደ ሊቀ ጳጳሳት ቴዎፍሎስ ገባች። የራሷንም ጠጉር ተላጭታ የምንኩስና ልብስን ለበሰች። ከእርሷ ጋር ያሉ ሽልማቶችንና ጌጦችን የወርቅ ልብሶችንም ሸጠችና በሰማዕታት መጀመሪያ በከበረ እስጢፋኖስ ስም ቤተ ክርስቲያን ሰራች። አባ ቴዎፍሎስም ብዙዎች ደናግል መነኮሳያትን ሰበሰበላትና በዚያ ገዳም ከእርሷ ጋር የሚኖሩ ሆኑ። ይህችም ቅድስት አክሳኒ ታላቅ ተጋድሎን ጀመረች። እርሷ ከጥሬ ባቄላ በቀር በእሳት ያበሰሉትን አትቀምስምና በምትተኛም ጊዜ ያለ ምንጣፍ በምድር ላይ ትተኛ ነበር። እንዲህም እየተጋደለች 20 ዓመት ያህል ከዚያም የሚበዛ ኖረች። ከዚህም በኋላ ጥቂት ታመመችና አረፈች። ልዑል እግዚአብሔርም የሰጣትን ልዕልና ሊገልጥ ወደደ። ባረፈችም ዕለት ሰዎች በቀትር ጊዜ የብርሃን መስቀል በሰማይ ውስጥ አዩ። ብርሃኑም የፀሐይን ብርሃን ሸፍኖ ነበር። የሚያበሩ ከዋክብትም አክሊላትም በዙሪያው ሆነው ስጋዋን ከደናግል ስጋ ጋር እስካኖሩ ድረስ የሚያበሩ ሆኑ። ከዚያም በኋላ ተሰወረ። ይህም ስለ እርሷ እንደተገለጠ ሕዝቡ አወቁ። በዚያንም ጊዜ እነዚያ ሁለቱ አገልጋዮቿ የዚያችን ቅድስት አክሳኒ ከመጀመሪያው እስከ እረፍቷ ያለ ገድሏን ለሊቀ ጳጳሳቱና ለሕዝቡ ሁሉ ስማቸውን ለውጣ እህቶቿ እንዳለቻቸው እርሷንም ቤታችን ማለት ሳይሆን እህታችን እንዲሏት ምስጢሯንም ሁሉ እንዲሰውሩ እንደማለችላቸው ተናገሩ። ሊቀ ጳጳሳቱና ሕዝቡም ሁሉ አደነቁ። ገድሏንም እስከ መጨረሻው ጻፉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለአክሳኒ ዘሰመይዋ በዊሃ ብሂለፈላሲ ዘትርጓሚሃ በመንፈቀ መዓልት ያጠይቅ ትምህርተ በያ ወጽጋሃ ምስለ ደናግል እስከ አንበሩ ስጋ በማእከለ ከዋክብት መስቀል በሰማይ አብርሃ። በዚችም ቀን የመስተጋድል የከበረ ሰማዕት የሰርያኮስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለከ ሰርያኮስ ኃያል ሰማዕት መስተጋድል እስተፍና ሕይወት ሚጠኒም ፍኖተ ዓለም ሀጉል ከመትልዎ ለክርስቶስ በጸዊረ ቅዱስ መስቀል እስመ አርዑቱ ሰናይ ወጾሩ ቀሊል። በዚችም ዕለት ከሮሜ ሰዎች ውስጥ የንጹሐን ሴቶች መታሰቢያ ነው። የፊልማ የኢያልኒ የሰረባሞኒ የቃውት የአባ ገብረ ናዝራዊ የዳጓ ገዳም ጻድቃን መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለክሙ ትርናያተ መንፈስ ጻድኢ ዘተፈለጥክሙ እምነ ክርዳድ ቅዱሳን አበው ዘደብረ ዳጓ ምዕላድ እንዘትረፍቁ ውስተ አሐቲ ማዕድ ውስተ ምሳሕክሙ ሰሃቡኒ በእድ። ሰላም ለገብረ ናዝራዊን ተነጸረ ወርየ ለእግዚአብሔር ገሃደ ስብሐተ ገኩየ በላይ ለምጥማቅኒ ሰበ ውእቱ ጸለየ አምሳለ መብረቅ ሰጢቆ ሰማየ ብርሃን ወረደ ዘይቀድስ ማየ። በዚችም ቀን ተጋዳይ የሆነ አባ እስጢፋኖስ አረፈ። ይህም ቅዱሳን ገዳማውያንን በመፈለግ በበረሃ ውስጥ ሲዞር የወደቀች የሰው ራስ አገኘ። እርሷም
ሥጋ የሌላት አጥንት ብቻ ናት። ሥራዋም ያስረዳው ዘንድ ወደ እግዚአብሔር ለመነ። በዚያንም ጊዜ ከዚያች ራስ ውስጥ እንዲህ የሚል ቃል ወጣ። እኔ በብዝበዛ ጭምር የማተርፍ ነጋዴ ነበርኩ። መመጽወትንም አላውቅም። በእኔ ዘንድ ካለው የገንዘብ ብዛትም አልጠግብም ነበር። በእንዲትም ዕለት ወደ ንግድ ሩቅ ወደ ሆነ አገር ስጓዝ ውሃ ወደ ሌለበት በረሃ ደረስኩ። የቀን ሐሩርም በጸና ጊዜ ግመሎቹ ሞቱ፣ ባሮቼም ሸሹ። ብቻዬንም ቀረው። በሦስተኛውም ቀን ዓይኖቼ ከበዱኝ፣ እንደ ፉጨትም ያለ ሰማው። ያን ጊዜ ነፍሴ ወጣች። እንደ ስራዬም ቅጣቴን ልቀበል ወደ ስቃይ ቦታ ወሰዱኝ። አንተም በለመንክ ጊዜ ስጋዬን እነግርህ ዘንድ ወደ አንተ አመጡኝ። አሁንም ወደ ስቃይ ቦታ እንዳይመልሱኝ እግዚአብሔርን ስለ እኔ ምሕረትን ትለምነው ዘንድ ማልድሃለሁ አለው። ቅዱሱም ወደ እግዚአብሔር ስለ እርሱ ለመነለት። በዚያንም ጊዜ ስለ አንተ ምሬዋለሁ የሚል ቃልን ሰማ። ይህንንም ሰምቶ ወደ በዓቱ ሄደ። እስካረፈ ድረስም እያለቀሰና ደረቱን እየደቃ ኖረ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእስጢፋኖስ ሲሰ ጻድቃንን ግልጋ አመውስተ በዱ ረከበ አጽመ ምውት ሩቀ ስጋ አንቂሆ ኪያውን ዘይሲአሎ እንበለንትጋ ሶባ ጠየቆ ለመካነ ስቃይ ጹጋ ተጋድሎ ፍትወት ፈጸመ ወአድማአ ጸጋ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 30 በዚች ቀን የከበሩ ደናግል ጲስጢስ፣ አላጲስና አጋጲስ በሰማዕትነት ሞቱ። በዚችም ዕለት የእስክንድርያ አገር ሊቀ ጳጳሳት አባ ሚናስ አረፈ። በዚች ዕለት የከበረች ጤቅላ ከእርሷ ጋር ከሚኖሩ 4 ደናግል ጋር ፎላ በሚባል አጥቄስ በሰማዕትነት ሞተች። በዚችም ቀን ስሙ መርቅንያኖስ የሚባል ስለ ጣዖት የሚሰግድ የሮም ንጉሥ ልጅ የከበረች ኦርኒ በሰማዕትነት አረፈች። በዚችም ቀን የመለኮትን ነገር የሚናገር የጎርጎርዮት መታሰቢያው ነው። በዚችም ዕለት ተጋዳይ የሆነ መነኮስ የከበረ አክርስጥሮስ አረፈ። ዛቅረብኩማ ኢሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ ነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለቱ ኩፈ እምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ወመላእክት ጓን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስጻን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ መሐረነ ኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር እርሱ ነው። በአሮን በትር ማርያም ተመሰለች፣ በአበባዋ ደግሞ በአንበሳ የተመሰለ አማኑኤል ዋህድ ወልደ እግዚአብሔር እርሱ በቤተልሔም የተወለደ በቀራንዮ የተሰቀለ በጎልጎልታ የተቀበረ የተነሳ በምስጋና በታላቅ ምስጋና ወደ ሰማይ ያረገ ነው። በመስቀሉ ኃይል አእላፈ እስራኤልን የመራ እርሱ ነው። በዚህ መስቀል ነቢያትና ሐዋርያትን ሰበሰባቸው። በዚህም መስቀል ጻድቃን ሰማዕታትን ጠበቀ። በዚህም የመስቀል ኃይል ጎልማሶችን ያስምራል፣ ሽማግሌዎችንም ይደግፋል፣ ሕፃናትንም ያሳድጋል። በመስቀሉ ኃይል ኢየሱስ ክርስቶስ እንደ ዓይንህ ብሌን ጠብቀኝ፣ በስምህም አድነኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሳምኬት እኔን ከሞትና ከክፉ ጠብ አድነኝ። ማፊያን በተባለው ስምህ እኔን ከተሳለ ሰይፍ አድነኝ። ምሕረትና ቸርነት ለእኔ ይሁንልኝ። አልዓዛርን ከመቃብር ያስነሳ ኢየሱስ ክርስቶስ እኔንም በከበረ መስቀልህ አንሳኝ። የበኩር የእግዚአብሔር አብ ልጅ ኢየሱስ ክርስቶስ የ38 ዓመት በሽተኛ መጻጉን እንደዳሰስከው እንደ እርሱ እኔንም በመስቀሉ ከኃጢአቴና ከደዌ ሕመም አድነኝ። ኢየሱስ ክርስቶስ አንተ እርዳኝ። እኔን በምሰብክበት ሰው ሆነ በመምጣትህ በልደትህ እና በግዝረትህ በጥምቀትህና በመታየትህ በመከራና በመስቀል በማዳንህና በችንካርህ በሞትህ ተማጽኛለሁ። በትንሣኤህና በእርገትህ በየማነ አብ በመጥምቄ ወበዳግም ምጻቴ በቅዱስ ሥጋህና በቅዱስ ደምህ ነፍሴና ሥጋዬን ወደ አንተ አማጽናለሁ ለዘላለሙ አሜን። የተሾሙ የነቢያት የመኳንንት ሰይፍ የሚፈራ በዚህ የመስቀል አጥር ይድናል። በዚህ መስቀል ጠላት ሁሉ ይቃጠላል። ስራይ ከሚያደርጉ ሁሉ የቃጠሉ ይሁኑ። በእኔ በነፍሴና በስጋዬ ላይ ክፉ የሚያደርጉ ሁሉ አፋቸው ዲዳ ይሁን፣ አንደበታቸውም ይዘጋ። በእኔ ላይም የመከሩ ሁሉ በኢየሱስ ክርስቶስ ኃይል አፍረው ይመለሱ። ምክራቸውም ለራሳቸው ሐዘንና ለቅሶ ይሁንባቸው። በማርያምና በኢየሱስ ክርስቶስ መስቀል አፍረው ይመለሱ። አንደበታቸውም ይታሰር፣ ኃያላን ይድከሙ፣ እግራቸውም ይሰበር፣ ዓይናቸውም ይታወር። እርሱን እንዳይችሉ ግርማ ሞገስን ስጠኝ፣ እነርሱ እንዳይችሉኝ ግርማ ሞገስን ስጠኝ። መድኃኔ ዓለም በተሰቀለበት በዚህ መስቀል ድል እንዳደርጋቸው
ሞገስን ስጠኝ። ዓለምን ባዳነ አይሁድ ከመቃብር ቦታ እሌኒ ባገኘችው በመስቀል ከሁሉም ጠላቶች አድነኝ። እኔንም መድኃኔ ዓለም በተሰቀለበት በዚሁ ክብር መስቀል እታመናለሁ፣ ወደ እርሱም እጠጋለሁ። በዚህ ዕፀ መስቀል ተስፋ አደርጋለሁ፣ በዚህ ዕፀ መስቀል እማጸናለሁ። ይህ ዕፀ መስቀል ስሙ ገናና ነው። ጴጥሮስን ከእስር ቤት እንዳወጣኸው እኔንም ባሪያህን ከጠላቶቼ እጅ አውጣኝ። ዮሴፍን ከወንድሞቹ እጅ እንዳወጣቸው በግብፅ ሀገርም ከፍ ከፍ እንዳደረግከው እንደዚሁ እኔንም ከክፉ ስተት ከክፉ ጦርነትና መንገድ በሚሆን ጠብ ከሚወረወረው ቀስት አድነኝ፣ አውጣኝ። በመስቀልህ አጥር እጠበኝ፣ በማዳንህ ጋሻ ከልለኝ። እኔንም በጠላቶችና በጠላቶቼ ከፍ ከፍ አድርገኝ። በሰፋው በአብ በፋኡሙ ወልድ በመስቀሉ መንፈስ ቅዱስ ነፍሴንና ስጋዬን አድነኝ። በቅዱስ መንፈስህም ከሰው ልጅ መከራ አድነኝ። እኔን ባሪያህን በዚህ የመስቀል አጥር ንግሥት እሌኒ ሙታንን አስነስታለች። እርሱ መስቀል መድኃኒታችን ነው። በዚህ ዕፀ መስቀል ችግረኛ ከፍ ከፍ አለ፣ ረሃብተኛም ተደሰተ። እውራን ብርሃንን አዩ፣ ለምጻሞችም ነጹ፣ ደንቆሮችም ሰሙ፣ አንካሶችም ረቱ። በዚህ የመስቀል አጥር ጠላቶችና ጠላቴን ከእግሮች በታች ሆነው ይገዙ። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስም በእግዚአብሔር ሳዶር፣ አላዶር፣ ዳናትና ዴራ፣ ሮዳስ በተባሉ በእጆችህ በእግሮች ቅንዋት ስሞችህ በሴቃና በቄቃ ስምህ ከጦር ከሚወረወሩ ቀስት ከድንጋይ ውግረት ከሚያስደነግጡ እየሄደ ልብን ከሚሰልቡ በእንግዳ ፈረስ ተጭነው ጉሮሮ ከሚያደርቁ ሁሉ አድነኝ። በምናውቃቸውና በማናውቃቸው መልክ የሚመስሉ በሌሊትና በቀን የሚሄዱ ዓይናቸው ብዙ ከሆነ አጋንንት በዚሁ የመስቀል አጥር ከልለኝ። ለእኔም ለነፍሴና ለስጋዬ መሰወሪያ ሁነኝ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። በመስቀሉ ኃይል ሃይማኖት ይቀናል፣ በመስቀሉም ኃይል ባህር ጸጥ ይላል፣ በመስቀሉም ፍጥረት ሁሉ ይታደሳል። ሃሌሉያ ለአማኑኤል ኢየሱስ ክርስቶስ። በእነዚህ ስሞችና በዚህ ቅዱስ መስቀልህ የእኔን ባሪያን ነፍስ ስጋ ቀድስልኝ ለዘላለሙ አሜን። የመስቀሉ በረከት በሁላችን ሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። የሰማነውን በልቡናችን ይጻፍብን፣ ከቅዱሳን በረከት ረድኤት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ወእግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ።